ጨርሰናል ይላል ቤተሰብ። አሳክተነዋል። ውድ ፋሚሊስ አድርገነዋል። ባለፈው እንዳልኳችሁ እዚህ ሙሉ የተንጣለለ ግቢ ውስጥ ኢትዮጵያ ውስጥ ማንም አድርጎት የማያውቅ አንድ ዛፍ ላይ ሙሉ ራሱን የቻለ ቤት ሰርተናል። በእጄን የሰራሁት ማንም ያገዘኝ በሙያም ሆነ በስራ ያገዘኝ ሰው የለም። በእጄ ብቻዬን ይሄንን የምታዩትን ቤት አንድ ዛፍ ላይ ሰርቻለሁ። ሙሉ መኝታ ኤቭሪቲንግ ያሟላ የተንጣለለ ከሙሉ የራሴ ግቢ ጋር አሳክተነዋል። በምትመለከቱት መልኩ እዚህ ጋር ለውሾቼ መኖሪያ ቤት ሰርቼላቸዋለሁ። ከፍ አድርጌ የሰራሁት አውሬ እንዳያጠቃቸው ነው። ጅብ ምናምን ስላለ ይህንን ሰርቼላቸዋለሁ ለነዚህ። እዚህ ጋር ደግሞ ለጥንቸሎቼ ሙሉ መዝናኛ የሚዝናኑበትን ግቢ ፈጥረናል። ሰሞኑን ወልዳ ነበረ። በዚህ መልኩ ዘና ፈታ እያሉ ነው። እንግዲህ ይሄን የመሰለ ግቢ ሰርተንላቸዋል። ሌላው እዚህ ጋር የዋና ገንዳ የመስራት ፕሮግራም አለን። እዚህ ጋር ዋና ገንዳ መስራት እናስባለን። እናንተ ስትመጡ ስትዝናኑ ምናምን ዘና እንድትሉ የዋና ገንዳ እዚህ ጋር እንሰራለን ብለን እናስባለን። ኪችኔ ኑ ኑ ኑ ኑ ኑ ኪችኔ ላሳያችሁ። ኪችኔ ኑ ዋነኛው ቤዚክ የሆነውን እዚህ ጋር መመገቢያ ምግብ የምንመገብበትን ኦፕን ኪችን ሰርተናል። እዚህ ጋር ትልልቅ ነገሮችን መጣድ ቢያስፈልገን፣ እዚህ ጋር ትንንሽ ድስቶችን መጣድ ቢያስፈልገን፣ እዚህ ጋር ጥብስ መስራት ቢያስፈልገን ይሄንን ኪችን ሰርተናል። ኤቭሪ የምንሰራቸውን ስራዎች በጥራት በውበት በጥንካሬ መስራት አስበን የሰራ ነው። ይሄው በምትመለከቱት መልኩ ኑ ደግሞ ለጊዜው ምዝናናበትን ቦታ ላሳያችሁ። ይሄ እንግዲህ ለጊዜው ጧት ጧት ቁርስ የምንበላበት ፀሐይ የምንሞቅበት ቦታ ነው የሚሆነው። እንግዲህ ዘና እንላለን። ይሄን በእጃችን የሰራ ነው የምትመለከቱት ነው። በጣም ጠንካራ ነው። በእጄን የሰራሁት። እናንተ ስትመጡ ደግሞ የምትዝናኑበትን ሌላ እንደዚህ አይነት ብዙ የመስራት አቅሙ አለኝ። ቀጣይ እሰራለሁ። ሌላ ደግሞ ኑ ማሳያችሁ ነገር አለ። ኑ ይኸውላችሁ ውሃ አቅርቦት አካባቢው ላይ የለም። ውሃ በጣም አስቸጋሪ ነው። ከኔ ጋር ኮላብ አድርጋችሁ የምትሰሩ በማሽንም ሆነ በእጅ ጉድጓድ የምትቆፍሩ ሰዎች ከኔ ጋር ኮላብ አድርገን ጉድጓድ ውሃ መቆፈር እንችላለን። ጋብዣችኋለሁ። ኑ ሌላ ነገር ደግሞ ላሳያችሁ። አሁን ምንም አይነት መብራት የለኝም። እዚህ አካባቢ ምንም አይነት የመብራት አቅርቦት የለም። ግን እንደምታዩት አንድ ድርጅት ከዚህ በፊት የሶላር ፓኔሎችን ሰጥቶኛል። እኔ የምጠቀምበት ውሃ ከመሬት ፓምፕ አድርጎ ለማውጣት ነው የምጠቀምበት ይሄን ፓኔል። ነገር ግን ኢንቨርተር እና ትንሽዬ ባትሪ ምናምን ቢኖረኝ የቤት ውስጥ ያሉ አንዳንድ ነገሮችን ለማንቀሳቀስ ስለሚሆነኝ እዚህ ላይ የምትሰሩ ድርጅቶች ኢንቨርተር፣ ባትሪ እና ሬጉሌተር ምናምን እንፈልጋለሁ። እሱ ስፖንሰር ልታደርጉኝ ነው። ሌላው ደግሞ አይ እንደነ ጂ ፓወር ያለ ደግሞ ትልቅ ድርጅት ትልቅ ነገር ስፖንሰር ካደረገን እንቀበላለን። ሌላው ኢንጂነር ቢጃይ ከዚህ በፊት ቤት ሊሰሩልን ቃል ገብተው ነበረ። እሳቸው ሊሰሩልን ያሰቡትን ቤት እዚህ ጋር ለመስራት ነው ያሰብነው። ወደዛ ተራራ ነው፣ በጣም የሚያምር ቪው አለው። እሳቸው እዚህ ጋር ይሄንን ቤት እዚህ ጋር እንዲሰሩት ጥሪዬን አቀርባለሁ። በፈለጉት ሰዓት መጥተው ይሄን ቤት መጀመር እንችላለን። አመሰግናለሁ። ወዳቸዋለሁ።